ሚክስድ ማርሻል አርት ቢስ ደም ይፈሳል ደም ሳይፈሰስ የሚወጣ የለም እዛ ስለዚህ እንፋሰሳለን ማፋሰስ አይቀርም ማለት ያው እኔ ያፈሰዋለሁ ማለት ነው እሱ እኔ ማፍሰስ ስለማይችል እኔ ያፈሰዋለሁ ደሙን ታፈሰዋል ያ ነው በቃ እንትኑ ደም ትፋሰሻለሽ በቃ ይሄ ስራው ነው ማንንም ገብቶ ሚክስድ ማርሻል አርት ብሎ ፋይቱን ቢያይ ደም ኖርማል ነው እንደዚህ ስቴጁ ላይ ወይም ኬጁ ላይ ደም አለ ስለዚህ ደም ያለ ደም የወጣ ድብድብ የለም በቃ ውድድር ሚክስድ ማርሻል አርት ላይ እስካሁን በተካሄደ ውድድር ያለ ደም የለም አሁን ማዘር እኮ ሁሉ መሰረት 10 ሚሊዮን እንደቀጠለ ነው አይ በእንደዛ አይደለም ማለት ያው በቁማር ነው 10 ሚሊዮን ብር ይከፈልካል ቁማር ነው እኔ ለህዝቡ ብዬ ነው የገባሁት አሁን ለብር ብዬ አይደለም ግን እኮ ጥያቄ ለሀገር ገጽታ ብዬ አሸነፍክ ብለን እናስብና ህዝቡ ነው የሚከፍለው ምንም እንዳለ ሆኖ ፕራይድ የሚያደርገኝ ህዝቡ ነው ስለዚህ 10 ሚሊዮን ህዝብ ፎሎ ያደርጋል ኖ ፎሎ ምን ያደርገኝ ያጨላው ነው ታያለሽ ለህዝቡ ነው ካለ ገንዘቡ ቀርቷል ማለት ነው እኔ ስለገንዘቡ ምንም ኬር የለኝም አሁን ለህዝቡ በቃ ስፖርቱን ለማሳደግ እንደነገርኩሽ የመጀመሪያው ውድድር ማለት ነው የሆነ የተወሰነ ፐርሰንት አክል የሀገር ገጽታ አስተካክሏል ገብቶሻል ይሄ ውድድር ደግሞ በጣም በቃ ይጋነናል ማለት ነው ስለዚህ እኔ ለሀገሬ የሆነ ነገር ላበርክት ብዬ ነው የገባሁት በቃ በጣም ብዙ ሴቶችን በጠረባ ስትል አይቻለሁኝና ኤአይ ነው ኤአይ ነው አደራ ኤአይ ነው እንዳይለኝ በጠረባ ጥሎኝ ምንም እየጠበቃችሁ እሱ ኤአይ ነው እኔ አይደለም ምግብ አልወድም ምግብ አትወድም እንዴት ይሆናል ስፖርተኛ ያለ እንድትበሉ ነው አሁን ስፖርተኛው ለምሳሌ እንቁላል አይተሻላል እንቁላል ማለት በቃ በጣም ምርጡ ምግብ የሚባለው እንቁላል ተቀቅሎ ነው የምታየው ዘይት ያልነካው ምናምን ማለት ያ ስፖርተኛ ምግብ ነው ለከኝ ብሉ እንደማለት ነው ስፖርተኛ እንቁላል መብላት አለበት ነው ሞቲቬት አለ ኢንስፓየር ያረከ ነው እንጂ አንተ አትበላም እኔ አልበላም ጥሬ ስጋ ስበላት ያለሻል ጥሬ ስጋም እንዲህ ዘይት ምናምን የለው እሱም ምርጥ ነው ስፖርተኛ ወሳኝ ምግብ ነው ማለት ነው ያው ጥሬ ስጋ ሲባል የፍየል ቢሆን ነው የሚመከረው እንጂ የበሬ አይመከርም ስለዚህ አንተ የምትወደው ምግብ ምንድነው እኔ እነዚህ ምግቦች ናቸው ማዘውተር ስለዚህ እንቁላል ስጋ ወተት ምናምን ስጠጣም ታያላችሁ ምናምን እነዚህ እንጂ ብሉ ነው እንጂ ያልበላም እንዴት ከጀርባ ያሉ እነሱ ካሜራማኖች ምናምን እንቁራሪቷ ይኸውልሽ ያለሽ ጊዜ 4 ወር ነው ስለዚህ ውድድር ምንም አይነት ትሬኒንግ ብትሰራ እኔን አታሸንፈኝም ምንም ማለት ነው ባይሆን ሰሞኑ በሸቀልሽው አለ አይደል ፈታ በል ይሄን 4 ወር ዘና በል ከሀገር ግን መውጣት የለብህም በዛው ልቀር ስለሚችል እዚህ በቃ ፈታ በል ዘና በልበት ትዳርም ካለያስከ ያዝበት ምናምን ልጅም መውለድ ካለበት በዚህ 4 ወር ውለድ ካልሆነ ኮማ ውስጥ ወይም እገልሃለሁ ይሄ ነው መልእክት